ጠፍቶ የቀረው የኒኩለር ጦር መሳሪያ አስገራሚው ታሪክ። የኒኩለር ቦምቦች እጅግ በጣም ኃይለኛ ፈንጂዎች ናቸው። የኒኩለር ጦር መሳሪያዎች ከፍተኛ መጠን ያለው ጨረር ስለሚረጩ ዘላቂ ሕመምን ጭምር የሚያስከትል ነው። መሳሪያው የሚያስከትለው ጉዳት ከፍንዳታው በኋላም ተጽዕኖ ተራዛሚ የሆነ ለረጅም ጊዜ የሚቆዩ እጅግ ጎጂ ኬሚካሎችን በውስጡ የያዘ ስለሆነ ነው። በዓለም ታሪክ አውዳሚው መሳሪያ ለሁለት ጊዜያት ጥቅም ላይ እንደዋለም የሚዘነጋ አይደለም። በሁለተኛው የዓለም ጦርነት ማብቂያ ላይ በጃፓን ከተሞች ሂሮሺማና ናጋሳኪ ላይ ተጥሎ ብዙዎች ለከባድ እልቂትና ውድመት ተዳርገዋል። በሂሮሺማ ከተማ ላይ በተጣለው ቦምብ ምክንያት የተፈጠረው ጨረር ለበርካታ ወራት ቆይቶ 80 ሺህ የሚደርሱ ሰዎችን ለሞት መዳረጉን ታሪክ ከትቦታል። በናጋሳኪ ደግሞ ከ70 ሺህ በላይ ሰዎች ከኒውክሌር አደጋው ጋር በተያያዘ ሞተዋል። ውድ የአሪፍ ሚዲያ ቤተሰቦች በዛሬው መሰናዷችን ይህ አደገኛው ጦር መሳሪያ በእጇ ስለነበረውና በሚያስቆጭ ሁኔታ አሳልፋ ስለሰጠችው አንዲት አፍሪካዊት ሀገር ትኩረት በማድረግ ከዚህ ቀደም ያልሰማችኋቸውን አስገራሚ መረጃዎች የምናደርሳችሁ ይሆናል። ላይክና ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ ጋበዝን። ሰናይ ቆይታም። በጥቂት ነጮች የዘር መድሎ ስርዓት ስር የነበረችው ደቡብ አፍሪካ ከአውሮፓውያኑ 1960ዎቹ እስከ 1990ዎቹ በተለያዩ ጅምላ ጨራሽ መሳሪያዎች ላይ ምርምር ተካሂዶ ነበር። ከነዛም መካከል የኒኩለር ባዮሎጂካልና የኬሚካል ጦር መሳሪያዎች ቀዳሚ ተጠቃሾች ናቸው። በወቅቱ የነበረው የነጮች አገዛዝ በደቡብ አፍሪካና በአካባቢዋ የሚካሄዱ የነጻነት እንቅስቃሴዎች ምክንያት ከፍተኛ ስጋት ላይ የወደቀበት ጊዜ ነበር። አገዛዙ ከሶቪየት ህብረትና በእሷ በሚደገፉ የአካባቢው ኃይሎች ምክንያት ፈተና ገጥሟት የነበረው አሜሪካ ከጎኑ እንድትሰለፍ ለማድረግ በሚል አውዳሚው መሳሪያ ለማምረት መንቀሳቀሱን መረጃዎች ያመለክታሉ። የደቡብ አፍሪካ አፓርታይድ መንግስት አደገኛውን የጦር መሳሪያ በጦር ሜዳ ላይ ለመጠቀም ሳይሆን ከየአቅጣጫው በዘር መድሎ ስርዓቱ ላይ የሚደርስበትን ጫና ለማርገብ እንደ መከላከያ ይዞት እንደነበረ የሚያሳዩ መረጃዎች አሉ። የደቡብ አፍሪካ የነጭ መድሎ ስርዓት 6 ያህል የኒውክሌር አረሮችን በድብቅ ሰርቶ አዘጋጅቶ ነበር። የኒውክሌር ጦር መሳሪያውን በመገንባት ሂደት ውስጥ የአሜሪካ፣ የፓኪስታን፣ የእስራኤልና የታይዋን ባለሙያዎች በተለያየ ሁኔታ መሳተፋቸውን ለማወቅ ተችሏል። የወቅቱ የአፓርታይድ አገዛዝ ሰዎችም የመሳሪያውን ጠቀሜታ በተመለከተ ሲናገሩም ወታደራዊ ሳይሆን በዋናነት በዓለም አቀፍ ደረጃ የአገዛዙን የመደራደር አቅም ከፍ የሚያደርግ ፖለቲካዊ መሳሪያ እንደሆነ ይናገሩ ነበር። ይሁንና ግን የአፓርታይድ ስርዓቱ በሶቪየትና በኩባ በሚደገፉት የነጻነት እንቅስቃሴዎች እየተፈተነ በመጣበት ጊዜ ስርዓቱ በእጁ ያሉት ኒውክሌር አረሮች አስፈላጊነት እያከተመ አደጋ የሚያመጣ መሆኑን በመገንዘብ ከስራ ውጪ ወደ ማድረግ እንቅስቃሴ ገባ። የአፓርታይድ ፍጻሜ ሲቃረብ ጨቋኙ የነጮች አገዛዝ የሆነው የደቡብ አፍሪካ መንግስት በራሱ ተነሳሽነት አውዳሚዎቹን የጦር መሳሪያዎች አስወገደም። በወቅቱ ከእነሱ በቀር ማንም ኒውክሌር እንዲታጠቅ የማይፈልጉት አሜሪካና አጋር ምዕራባውያን ከመጋረጃ ጀርባ ተጽዕኖ ማድረጋቸውም ተገማች ነው። በወቅቱም ኒውክሌሩን አሳልፎ የመስጠት ውሳኔው በምዕራባውያኑ ዘንድ ከፍተኛ መወደስ ሲቀርብለት እንደነበረ የሚዘነጋ አይደለም። የአፓርታይድ ስርዓት በብዙሃን ጥቁሮች ተረድቶ ሀገሪቱን ከማስረከቡ በፊት የደቡብ አፍሪካ የኒኩለር መርሃ ግብር ስራ ማቆም ለአፍሪካዊቷ ሀገር ትልቅ ጉዳት መሆኑ ግን ግልጽ ነው። የኒውክለር ጦር መሳሪያ በዓለም አቀፍ ደረጃ ከሚሰጠው ከበሬታና መፈራት አንጻር ደቡብ አፍሪካ መሳሪያውን ይዛ መዝለቅ ብትችል ከፍተኛ የመደራደር አቅም ይሰጣት ነበረ። ያም ብቻ ሳይሆን ኒውክሌር ያለው የአፍሪካ ሀገር የሌለ ከመሆኑ አንጻር ለአህጉሪቱ ትልቅ ጠቀሜታ እንደነበረው የሚናገሩ አሉ። ይሁንና ግን የምዕራቡ ዓለም ጫና የሚበረታበት ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ሀገሪቱን አጣርፎ ያሏትን የኒውክሌር መሳሪያዎች ተቀብሏል። ከዛም በሀገሪቱ ውስጥ ያካሄደውን ፍተሻ ተከትሎም በ1994 ደቡብ አፍሪካ በእጇ ላይ ያሉ የኒውክሌር ጦር መሳሪያዎችን ማስወገዷን የሚያረጋግጥ መግለጫ አውጥቷል። በአፍሪካ ውስጥ የኒውክሌር ጦር መሳሪያ በመታ ቀዳሚና አሁን ድረስ ብቸኛ ልትባል ትችል የነበረችው ሀገር የመሳሪያ ባለቤት ከሆኑ ሀገራት ዝርዝር ውስጥ የወጣችውም በዛ መልክ ነበረ። ይህ በእንዲህ እንዳለ በመላው ዓለም የኒውክሌር ቦምብ 9 ሀገራት ማለትም ሩሲያ፣ አሜሪካ፣ እንግሊዝ፣ ፈረንሳይ፣ ቻይና፣ ህንድ፣
ፓኪስታን፣ እስራኤልና ሰሜን ኮሪያ ታጥቀው እንደሚገኙ የሚታወቅ ነው። ያም ቢሆን ግን ከሁለተኛው የዓለም ጦርነት በኋላ ጥቅም ላይ አለመዋሉን መረጃዎች ያሳያሉ። አውዳሚውን ጦር መሳሪያ በቀዳሚነት በመታጠቅ ረገድ የቀዝቃዛው የዓለም ጦርነት ሀያላን አሜሪካና ሶቪየት ህብረት ተጠቃሽ ናቸው። ከዛም እንግሊዝ፣ ፈረንሳይ፣ ቻይና፣ ሰሜን ኮሪያ፣ ህንድና ፓኪስታን መሳሪያውን በይፋ መታጠቃቸውን አስታውቀዋል። በሌላ በኩል በይፋ ባትናገርም እስራኤልም ጭምር የዚህ አውዳሚ ጦር መሳሪያ ባለቤት መሆኗ የሚታወቅ ነው። ይህ በእንዲህ እንዳለ ከሁለተኛው የዓለም ጦርነት ማብቃት በኋላ የተከሰተው ቀዝቃዛው ጦርነት በሀያላኑ ሀገራት መካከል የነበረው ፍጥጫ ወደ ኒውክለር ጦርነት አምርቶ እልቂት ይከተላል የሚል ስጋትን አስከትሎ እንደነበረ ፈጽሞ አይዘነጋም። በአሜሪካና በሶቪየት ህብረት መካከል የነበረው የኒውክለር ፉክክርና ጠላትነት አደገኛው ጦር መሳሪያ ወደ ሌሎች ሀገራት ሊስፋፋ ይችላል የሚል ፍርሃትን የፈጠረም ነበር። ቦምቡ ከሀገራት አልፎ መንግስታዊ ወዳልሆኑ ቡድኖች ሊገባ ይችላል የሚለው ስጋት ደግሞ ሀያላኑን ጭምር ያሳሰበ ጉዳይ እንደነበረ ታሪክ ከትቦታል። የአሜሪካ ፕሬዝዳንት የነበሩት ድዋይት አይዘንሃወር በ1953 የኒውክለር ቦምብ እንዳይኖራቸው የተከለከሉ ሀገራት የኒውክለር ኃይልን ለሰላማዊ አገልግሎት እንዲጠቀሙ የሚፈቅድ አተሞችን ለሰላም የሚባል እንቅስቃሴ አስጀምረዋል። በ1957 ደግሞ ዓለም አቀፉ የአቶሚክ ኃይል ተቆጣጣሪው ኤጀንሲ በተባበሩት መንግስታት ድርጅት ስር እንዲመሰረት ተደርጓል። በ1968 የኒውክሌር መስፋፋት ስጋትን ለማስወገድ የሚያስችል ስምምነት ይፋ ቢሆንም ከዛ በኋላ ባሉት ጊዜያት የተወሰኑ ሀገራት የኒውክሌር ጦር መሳሪያው ባለቤት ለመሆን ችለዋል። በአሜሪካ የአቶሚክ ጦር መሳሪያዎችን ቀድማ በእጇ በማስገባት ቀዳሚ ብትሆንም ሶቪየት ተመሳሳዩን መሳሪያ በ1949 መስራት ችላለች። ሁለቱም ሀገራት የኒውክሌር ባለቤት መሆናቸው አጋጣሚውን ወደ ዘመን ተሻጋሪ መሳሪያ እሽቅድምድም የቀየረም ነበረ። ከዛ ጋርም ተያይዞ ሁለቱም ሀያላን ሀገሮች ከጊዜ ወደ ጊዜ የአቶሚክ መሳሪያዎችን ክምችት ሲጨምሩ ቆይተዋል። ከዛም አልፎ በአንድ ዓመት ልዩነት ውስጥ ሁለቱም የሃይድሮጅን ቦምብ ባለቤት እስከ መሆን ደረጃ ተሻግረዋል። መረጃዎች እንደሚያሳዩት ሩሲያ 5977 የኒውክሌር አረሮች በመያዝ ቀዳሚው ሀገር ናት። ከነዛ መካከል 1500 ያክሎም ያረጁና ከጥቅም ውጪ መደረግ ያለባቸው ሲሆኑ ቀሪዎቹ ግን እጅግ አውዳሚዎች ናቸው። 4500 ከሚሆኑት ቀሪ የኒውክሌር አረሮች መካከል አብዛኞቹ ስልታዊ የሚሰኙትና አቅማቸው እጅግ ከፍተኛ የኒውክሌር ጦር መሳሪያዎች መሆናቸው መረጃዎች ያሳያሉ። ረጅም ርቀት በሚምዘገዘጉት ባለስቲክ ሚሳኤሎችና ሮኬቶች ላይ ተገጣጥመው ለተኩስ ዝግጁ ሆነው የተቀመጡም እንደሆኑ ይነገራል። በመጠን አነስተኛ የሆኑት ቀሪዎቹ የኒውክሌር አረሮች በበኩላቸው የውድመት መጠናቸው የቀነሰ ሆነው ይገኛሉ። እንደነዚህ አይነቶቹ አጭር ርቀት ብቻ የሚጓዙ የኒውክሌር መሳሪያዎችን በውጊያ ሜዳዎችና መሰል የተወሰኑ ቦታዎች ላይ ለሚገኙ ኢላማዎች የሚውሉ መሆናቸውም ይነገራል። ከሁሉም በላይ ግን ሩሲያ ያሏትና ዝግጁ ሆነው የሚጠብቁት 1500 የኒውክሌር አረሮች እጅግ አደገኞች ናቸው። የኒውክሌር አረሮች በሚሳኤሎችና ባህር ሰርጓጅ መርከቦች ላይም ጭምር ተገጥመዋል። አገልግሎት መስጠት የሚችሉ እንደሆኑም ይነገራል። አሜሪካ 2468 ለአገልግሎት ዝግጁ የሆኑ የኒውክሌር አረሮችን በመያዝ ከሩሲያ ቀጥላ ያለች ሁለተኛ ሀገር ናት። በቀደመው ጊዜ ዋሽንግተን ከአገልግሎት ውጪ የሆኑ 7000 ያክል የኒውክሌር አረሮችን ጨምሮም 9400 የኒውክሌር ጦር መሳሪያዎች ነበሯት። አሁን በስራ ላይ ካሉ 2468 የአሜሪካ የኒውክሌር አረሮች መካከል 1968 ያክሉ ረጅም ርቀት በሚምዘገዘጉ ሚሳኤሎች ላይ የተገጠሙ ናቸው። በሌላ በኩል 500 ያክል ቀሪ የኒውክሌር አረሮች በበኩላቸው ጠቀሜታቸው ብዙም ባልሆነ የአጭር ርቀት ሚሳኤሎች ላይ ተገጥመዋል። በአውሮፓ የተከተሉት 200 ያክል የአሜሪካ የኒውክሌር አረሮች ከነዛ መካከል እንደሚገኙበት ለማወቅ ተችሏል። የኒውክሌር አደጋ ጣጣው በተከታታይ ለሚመጡ ለትውልዶች ጭምር የሚተርፍ መሆኑ ደግሞ አስከፊነቱን እጅግ መራራ ያደርገዋል። በሂሮሺማ የተጣለውን ቦምብ ተከትሎም ፍንዳታው ከደረሰበት ስፍራ በ600 ሜትር ራዲየስ ውስጥ ከነበሩ ሰዎች 92 በመቶ ወዲያው ሕይወታቸው አልፏል። ከፍንዳታው 5 ዓመታት በኋላም በከተማው የደም ካንሰር በሽታ እጅግ አይሎም ተስተውሏል።
ፍንዳታው 10 ዓመታት በኋላ ደግሞ ከተለመደው በተለየ ሁኔታ ከፍንዳታ የተረፉ ብዙዎቹም የእንቅርት የጡትና የሳምባ ነቀርሳ ታማሚ የሆኑበት አስከፊ ሁኔታ ተፈጥሯል። የተወደዳችሁ የአሪፍ ሚዲያ ቤተሰቦች ለዛሬ ያዘጋጀነው ጥንቅር በዚሁ በተከታተላችሁት መልኩ አበቃ። በሌሎች ጥንቅር እስከምንገናኝ ድረስ በያላችሁበት ሰናይ ጊዜ እየተመኘን ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋበዝን። ሰላም።